ምንም አይመለከትም ብለሻል አይደል? ሁለታችሁ ዝም በሉ በቃ። አንተ አንዴ ወጣ አይወጣም። ናኒት አብሽና ጫማን አድርጋለሽ። እህቱ ትፈልገዋለች ትላለች። ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታት አንተ የምታጨበጨበው እዚህ ምዛም አይደብርም እንዴ? አሁን እኔ ልጁ ጤነኛ አይደለም። አልፈልግም። ወንድሜ ነው የምፈልገው። ናኒት ወንድምሽ እኮ ይኸውና። ዝም በል አንተ ዝም በል። ወንድምሽ ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። ቆይ ደህና ሆኖ ነው እንዴ ቢታይ? ወንድሙ ነው ብዬ ተጫወትክብኝ እስከዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል?